ሳንድል ሼዚ ሁልጊዜም ሁኔታውን የሚቆጣጠር ሰው ነበር። የፋይናንስ ነፃነት ህልሞቹን እየሸጠ በጉጉት በሚጠብቅ ባለሀብቶች በተሞላ ክፍል መካከል በሚቆምበት ጊዜም እንኳን በራስ መተማመን ስሜት ያንጸባርቅ ነበር። ነገር ግን በአንዳች አሳዛኝ ቀን ኦክቶበር 21 እውነታው ተናደ። በዚህ ቀን የጋብቲን ፖሊሶች ተጠራጣሪውን ቀርበው በቁጥጥር ስር አሳደሩትና ወሰዱት። ከዚህም በፊት ህጋዊ ችግሮች ገጥመውት ስለነበር አልተሸበረም። ለሱ ደግሞ ሌላ ተግዳሮት ነበር። ሁልጊዜም በንግግር መወጣት የሚችልበት ግን ያልተገነዘበው ነገር ቢኖር በዚህኛው ሁልጊዜ ሁኔታው በጣም ከባድ መሆኑን ነው። ይሄ ሌላ ክስ አልነበረም፣ የፍጻሜ ጅማሮ ነበር እንጂ። በቀጣዮቹ ወራቶች የማታለልና በባዶ ተስፋዎች ላይ የነበረው የተገነባ ግዛቱ መፍረስ ጀመረ። አንዴም የማይፈርስ ስኬት የውሸት ኖቴሽን ይሸጥ የነበረው ሰው ፈጽሞ ያልተጠበቀውና ፍርድ ሊያጋፍጠው ጀመር። ይህም የሳንዲ ሼዚ ታሪክ ነው። በ1991 የተወለደው ሼዚ የተረፈውን ከመኖር በላይ በሆነበት በኦልማዚ ከተማ አደገ። እዛ መኖር ማለት መዋል ነበር። ለኦልማዚ ህይወት ቀላል አልነበረችም። እድለኞችም ጥቂት ነበሩ። የስኬት ታሪኮችም ከዚያም ያነሱ ነበሩ። ግን ሼዚ ከሌሎች የሚለየው ነገር ነበር። ከታላቅ ነገርም እንደተፈጠረ የነበረ የማይናወጥ እምነቱ። ገና በልጅነቱ ወላጆቹ ኑሮን ለማሸነፍ ሲታገሉ ተመልክቷል። አባቱ የትምህርት ቤት ርዕሰ መምህር ነበሩ። ያም የተወሰነ መረጋጋት ቢሰጥም ቋሚ ደሞዝ ሁሌም በቂ እንዳልሆነ በግልጽ ያስባል። ገንዘቡም ያነሰ ነበር፣ ህልሞቹም ገደብ ነበራቸው። ግን ሼዚ ተቀምጦ የተቀበለውን እድል ለመቀበል ዝግጁ አልነበረም። ሁኔታዎቹ ቢከብዱትም ነገሮች እንደማያደርጉ ተፈጥሯዊ ችሎታ ነበረው። ልጁ እያለም ሁልጊዜም ገንዘብ የማግኘት መንገድ ይፈልግ ነበር። ሌሎች ልጆች በመንገድ ዳር ላይ እግር ኳስ ሲጫወቱ ሼዚ ስለ ንግድ ያስብ ነበር። በትንሽ ነገር ጀመረ፣ በጣም በትንሽ ነገር። የመጀመሪያ ስራውንም ካፕኬኮችን ለክፍል ጓደኞቹ መሸጥ ነበር። በየማለዳው አብዛኛው ልጆች ገና ሲነቁ ሼዚ ትርፍ እንዴት ማግኘት እንዳለበት እያሰበ ነበር። ማለዳም ተነስቶ ካፕኬኮችን ሰብስቦ መጽሐፍ ያልተሞላ ቦርሳ ውስጥ ይዞ ወደ ትምህርት ቤት ይሄድ ነበር። መጀመሪያም ቀላል ሀሳብ አልነበረም። በርካሽ መግዛት፣ ከዛም በከፍተኛ ዋጋ መሸጥ። ቅመም ለመግዛትም ወላጆቹን ገንዘብ እንዲሰጡት ያሳምን ነበር። ከዚያም ካፕኬኮቹን በራሱ ይጋግራል ወይንም በአካባቢው መጋገሪያ በታናሽ ዋጋ ያስጋግራል። በትምህርት ቤት በረፍት ሰዓት ሌሎች ልጆች ሲጫወቱ እሱ በሜዳው ላይ የተዘዋወረ ለተራቡ ልጆች ጓደኞቹ ካፕኬኮችን ይሸጥ ነበር። ዝም ብሎም አይሸጥም ነበር፣ ገበያም ይሰራል። ተማሪዎቹም የሱ ካፕኬኮች ለምንድነው የበለጠ ትኩስ፣ ጣፋጭ፣ ለምሳ ገንዘባቸው እንዲበቃ እንዲሆን ይነግራቸው ነበር። አንዱ ሲያመነታ ልዩ ስምምነት ያቀርብ ነበር። ዛሬ 2 ግዛና ለሌላ ቀን ቅናሽ አገኝ። የዚህን ቃላት ትርጉም ምን ማለት እንደሆነ ከማወቁ በፊት ፍላጎትና አቅርቦትን ይረዳ ነበር። ብዙም ሳይቆይ ካፕኬኩ በቂ አልነበረም። ሼዚ የበለጠ ይፈልግ ነበር። ወደ ሁለተኛ ደረጃ ልብሶችን በመግባት ትንሽ የንግድ ስራ መግዛቱን አስፋፋ። ከተማውን ያሉ ሰዎች ሁልጊዜም አዲስ ልብስ ለመግዛት የሚያስፈልጋቸው ገንዘብ እንደሌላቸው ተገነዘበ። ግን ጥሩ ለመምሰል ይፈልጉ ነበር። ስለዚህ መፍትሄ አገኘ። ልብሶችን ከአካባቢ የቁጠባ ገበያዎች በማምጣት አጸድቶ በመጨመር ዋጋ ይሸጣቸው ነበር። ሸሚዝም የተቀደደ ትንሽ ክፍል ካለው ይሰፋል። ጫማም ከቆሸሹ አዲስ ከመስሉ ድረስ ያጸዳቸዋል። የአንድ ነገር ትክክለኛ ዋጋ ከመሆኑ በፊት እንዴት የበለጠ ዋጋ እንዳለው ለማሳየት ያውቅ ነበር። ይህም ደግሞ በኋላ የሙሉ ስራ ዘመኑን የሚገልጽ ችሎታ ነበር። የማግባባት ችሎታውም ታላቅ መሳሪያ ሆነ። አንድ ሰውም ባያስፈልገውም እንኳን እንደሚያስፈልገው ማሳመን ይችል ነበር። ማንኛውም ነገር መሸጥ ይችል ነበር። ሁለተኛ ደረጃ ትምህርት ቤት ሲደርስ እሱ ተማሪ ብቻ አልነበረም። መምህራን የእሱን ግለት ያስተውሉ ነበር። አንዳንዶች የእሱን ተነሳሽነት ያወድሳሉ፣ ሌሎች ደግሞ ለእሱ መልካምነት ሲሉ ከመጠን በላይ ትልቅ ምኞት እንዳለው ያዩ ነበር። ህይወት ስኬት እንድትሰጠው መጠበቅ አልፈለገም፣ ሊወስዳት ነበር እንጂ። ዩኒቨርሲቲ በገባ ጊዜ ገንዘብ ማግኘት ዝናው ቀድሞውንም የተመሰረተ ነበር። ካፕኬኮችን እና ያገለገሉ ልብሶችን መሸጥ የመጀመሪያ ገንዘብ ነፃነቱን ጥቅሙን ያርጋለት ነበር። ግን ለበለጠ ነገር ተራበ። ትንሽ እድሎቹ በቂ አልነበሩ የሚለው ትልቅ ነገር ይፈልግ ነበር። በ2011 ገና በ18 ዓመቱ ሼዚ ደብራን ዩኒቨርሲቲ ኦፍ ኮሌጅ ተመዘገበ። ነገር ግን ዲግሪ ለማሳረድ አልነበረም። ለእሱ ዩኒቨርሲቲ መድረሻ አልነበረም። ወደ ብልጽግና ወደሚወስደው መንገድ ሌላ ማቀመ ብቻ ነበር። የክፍል ጓደኞቹ ሲከታተሉና የተረጋጋ የተከበረ ስራ ለማግኘት ሲያቅዱ ሼዚ አእምሮ ሌላ ቦታ ነበር። ረዥም ጊዜ የሚፈጅ ባህላዊ ስራ የሚያስፈልገው ሀብትን ተስፋ የሰጠው አጋጣሚ ነበር። ፈጣን፣ አስደሳች፣ እምቅ ችሎታን ገደብ የሌለው ይመስል ነበር። ፎሬክስ ትሬኒንግ፣ የውጭ ምንዛሬ ግብይት አዲስ ነገር አልነበረም። ለግል ለስኬት ለተራበ ሰው አዲስ ነገር መሰለው። ሀሳቡ ቀላል ነበር። ምንዛሬዎችን በትክክለኛ መግዛትና መሸጥ እንዲሁም በትክክለኛ ስሌት በመስራት ማለቂያ የሌለው ትርፍ ማግኘት መቻል። ማለዳው ተነስቶ በጎዳና በሚሰራው ኬክ ትርፍ በተለየ መልኩ የውጭ ምንዛሬ ግብይት ፎሬክስ በኮምፒውተር ስክሪን በጥቂት ደቂቃዎች ብቻ ገንዘብ እንዲያገኝ ያስችለዋል። ይህም ያለ ልፋት የሚገኝ ገንዘብ፣ ያለ ጥበቃ የሚገኝ ብልጽግና ነበር። ነገር ግን አንዳች ችግር ነበር። የፎሬክስ ግብይት መነሻ ካፒታል የሚጠይቅ ሲሆን ሼዚ ደግሞ እውነተኛ ትርፍ ማግኘት የሚያስችል በቂ ገንዘብ አልነበረውም። እንደ ብዙ ነጋዴዎችም ባለው ጥቂት ገንዘብ እየሞከረ በትንሽ በመጀመር ይችል ነበር። ነገር ግን በትዕግስት አንድ የባለ አካል አልነበረም። እሱ የሚፈልገው በአንድ ጊዜ ትልቅ ገንዘብ በፍጥነት ማግኘት፣ ሁሉንም አሟጦ መግባት ነበር። በዚህ ምክንያትም ህይወቱን ለዘላለም የሚቀይር ውሳኔ ወሰነ።
ለትምህርት ተብሎ የሚከፈለው የዩኒቨርሲቲ ትምህርት ክፍያ ታለመለት ዓላማ ከመጠቀም ይልቅ ጄዚ እንደ ኢንቨስትመንት መነሻ ገንዘብ አየው። ያለምንም ማመንታት ለትምህርት የተመደበውን ገንዘብ ወስዶ ወደ ፎሬክስ ገበያ ያስገባው። ይህም ንግድ የሌለ የተበላሸበትና ከፍተኛ ስጋ ቁማር መስሎ እስኪታይ ድረስ ከአስቂነቱ በላይ ደግሞ የታመነበት ነገር ነበር። ለብዙ ሰዎች እንዲህ ያለ እንቅስቃሴ በአደጋ ሊያበቃ ይችል ነበር። የፎሬክስ ገበያ ይቅር የማይባል ነውና ብዙ ጀማሪዎች በመጀመሪያዎቹ ግብይቶች ሁሉን ያጣሉ። ጄዚ ግን እድለኛ ነበር፣ ወይንም ቢያንስ እንደዚያ ይመስላል። የመጀመሪያ ግብይቶች ትርፋማ ሆኑ። በመለያ ቁጥር ያሉት ቁጥሮች መጨመር ጀመሩ። ክህሎትም ወይንም ንጹህ እድል ወይንም የሁለቱም ድምር ቢሆንም ጄዚ አብዛኛውን ዩኒቨርሲቲ ተማሪ ሊመኝ የሚችለውን የገንዘብ አገኘ። ያ ስኬት ጥፍጥና ካገኘ በኋላ ወደ ኋላ መመለስ አልነበረም። በ23 ዓመቱ ጄዚ ካሁን በኋላ የዩኒቨርሲቲ ተማሪ አልነበረም። ራሱን ሚሊዮነር ያደረገ ወጣት ነበር። በአንድ ወቅት በትምህርት መለስ እያለ ኬክ ሲሸጥ የነበረው የልማዚ ወጣት አሁን የቅንጦት መኪናዎችን ይነዳል፣ የዲዛይን ልብሶችን ይለብሳል፣ የቅንጦት ህይወት ይኖራል። የሀብትና የኃይልና የፋይናንስ ብልህነት አለው። የሰዎችም እየተመለከቱት ነበር። ጄዚ ስለ ስኬት ወሳኝ ነገር ተረዳ። ስኬትን በተሞላ መልኩ ማስጠበቅና ግዛትን መገንባት አስፈለገው። ያኔ ለዓመታት የውጭ ምንዛሬ ግብይት በተሞላ ዓለም ውስጥ የተመላለሰው ልምድ ያለው የፎሬክስ ነጋዴ ጆርድ ቫንደርን ተቀላቀለ። አንድ ላይ በደቡብ አፍሪካ እጅግ በጣም ከተለያዩ የፎሬክስ ማሰልጠኛ ተቋማት አንዱ የሆነው ግሎባል ፎሬክስ ኢንቨስትመንት ከፈቱ። በመሰረቱ የተቋሙ ተልዕኮ ክብር ይመስላል። ተቋሙ ተራ ደቡብ አፍሪካውያንን በፎሬክስ ግብይት ከድህነት እንዴት ማውጣት እንደሚችል ለማስተማር ቃል ገባ። ጄዚና ቫንደር ፕሮግራማቸውን ስራ አጥንተው የመክፈቻ ምንም አይነት የዲግሪና የንግድ ግንኙነት የማያስፈልግ ወደ ብልጽግና የሚመራ መንገድ አድርገው አስተዋሉ። የሚያስፈልገውን ትክክለኛ አስተሳሰብና ለመማር ያለውን ፈቃደኝነት ብቻ ነበር። ይህም መልእክት ለፋይናንስ ነፃነት የተጠሙ በሺዎች የሚቆጠሩ ወጣት ደቡብ አፍሪካን ቀልብ ስበዋል። ጄዚ ይህን የሚችል መሆኑን በተግባር አሳይተዋል። ከተማ የመጣ ወጣት የሀብት ቁልፍ የፈታ ሲሆን አሁን ደግሞ ሚስጥሩን ለማካፈል ፈቃደኛ ነበር። ግሎባል ፎሬክስ ትሬዲንግ ኢንቨስትመንት ጄዚ መገበያየት ለመማር ጉጉት ያላቸው ሰዎችን ስበዋል። ነፃ የመግቢያ ትምህርቶችን አቅርበዋል። ይሁን እንጂ የመጀመሪያዎቹ ትምህርቶች ነፃ ቢሆንም እውነተኛ እውቀት ወደ ስኬት ያመራሉ። ቢሆንም ግን ብዙዎች የጄዚ ተማሪዎች በፎሬክስ ግብይት ገንዘብ ማግኘት ተቸገሩ። እያንዳንዶቹ ሁሉንም ነገር አጡ። ጥያቄዎቻቸውን ማንሳት ሲጀምሩ መልሶቻቸው ሁልጊዜም ግልጽ አልነበረም። እውነታውን ሁሉን ለማሸነፍ አለመቻሉ ነበር። ለተሸነፉት ደግሞ የገንዘብ ቃል ኪዳኑን ከበላይ በመሰለብ ጀመረ። ነገር ግን ጥርጣሬዎች መሰራጨት በጀመሩበት ሰዓት ጄዚ ግዛቱን አስቀድሞ ገንብቶ ነበር። ስሙን በየቦታው ነበር። ስለ ሊቅ አግኒ ስርዓቱን ያሸነፈ በራሱ የታጠረ ሚሊዮነር በመሆኑ ይከበር ነበር። ጥቂቶች የተገነዘቡት ግን ትክክለኛ ጨዋታ ገና መጀመሩ ነው። ምክንያቱም ግዛትን በዋና መሰረት ስትገነባ ስንጥቆቹ ወደ ርቀት የሚለውጡትን የጊዜ ጉዳዮች ነበሩ። በዚህ ወቅት ሼንዚ አሁን በኋላ ነጋዴ አልነበረም። እሱ የምርት ስም ነበር እንጂ ስሙ ክብደት ነበረው። ፊቱ የታወቀ ነበር። ታሪኩም አፈ ታሪክ ሆኖ ነበር።